ብፁዓን አባቶች በረጅም ዘመን አገልግሎት ደግሞ ይህን መልእክት ማስተላለፌን በትህትና እንድታዩልኝ እፈልጋለሁ። ለሌላውም በር እየተከፈተ ነው። ያም ይነሳል፣ በዛ ይነሳል፣ በሶሻል ሚዲያ ይነሳል። መስመር ያለው ስራ እንደማንሰራው የምትፈራዋን ቤተክርስቲያን ለምንድን ነው ዝቅ የምናደርጋት? የምትከበረዋን ቤተክርስቲያን ለምንድን ነው ዝቅ የምናደርጋት? ቁጥራችን ነው ዝቅ ያለው? ገንዘብ ነው ያነሰን? ምንድን ያነሰን? መጀመሪያ ብፁዓን አባቶች እናንተም በአንድ መስመር በአንድ መንፈስ ቅዱስን መሃል አድርጋችሁ በአንድ መንፈስ በዚህ የዚህ ቤተ ክህነት በዚህ የዚህ ቤተ ክህነት በዚህኛው ደግሞ ከሌ በዚህኛው ከሌ የሚል መንፈስ መኖር የለበትም። በቅዱስ ሲኖዶስ ውስጥ አንድ መንፈስ ነው። ይሄ ነው የሚያዘን፣ መንፈስ ቅዱስ ነው መሆን ያለበት። እሱ ነው የሚያዘን። አዎ ሹመታችን ከመንፈስ ቅዱስ ነው፣ እውነት ነው። ስለዚህ እናቶች አለቀሱ፣ ሽማግሌዎች አነቡ፣ ሕፃናት አንገታቸው በሰይፍ ተቀላ፣ መነኮሳት ተገደሉ፣ ካህኑ ተዋረደ። ምግባችንን ከእንባ ጋር በላን አለ ዳዊት። ማድረግ የምንችለውን እናድርግ፣ መስራት የምንችለውን እንስራ። ይሄ ማለት እኮ ለአገር ሰላምም የሚጠቅም ነው እኮ ካወቅንበት። ለሀገር ሰላምም ይጠቅማል። መንግስትም ቢሆን በአግባቡ ሊመራ የሚችለው እኮ ሰዎች በሰላም አድረው ሲነሱ ነው። አስተዳደር ማለት እኮ ምንም ሌላ ነገር ይልኩሉ። አስተዳደር፣ የቤተ ክህነት አስተዳደር፣ የቤተ መንግስት አስተዳደር ማለት እኮ አድሮ በሰላም አድሮ ተነሳ ወይ እኮ ነው። አስተዳደር አድሮ አለ ወይ በሰላም ነው። ሌላ ነገር የለውም። ሌላ ትንታኔ ውስጥ መግባት አልፈልግም። በሰላም አድሮ ተነስቷል ህዝቡ። ለመንጋው እንኳን ይራራል፣ ለከብት ለእንስሳ ይራራል፣ እንኳን ለሰው ልጅ። ስለዚህ ቅዱስ ሲኖዶስ ከዚህ በፊት ያደረገው ብዙ ነገሮች ይኖራሉ። አዎ አሉ። እግዚአብሔር የተመሰገነ ይሁን። ግን የምንችለውን አልሰራንም፣ የሚገባውን አላደረግንም። ለዚህ ነው የተደፈርነው። ዛሬም ሞት፣ ነገ ሞት፣ ገና ተነገ ወዲያ ሞት እንሰማለን። ይህችን ቤተ ክርስቲያን ተጠብቋት ዘንድ መንፈስ ቅዱስ ሾሟችኋል። በየትኛውም አኳኋኒውን መንፈስ ቅዱስ ያውቀዋል። ስለዚህ ይህንን ህዝብ መጠበቅ፣ መንጋውን መጠበቅ የኛ ነው። እኔ ብዙ ነገር ነው ያለኝ በዚህ ጉዳይ፣ በሌላ መንገድ ስለመመጣበት ነው። አሁን ግን ሁሉም ሰው እንዳሻው በየቦታው ባለው ነገር ላይ ሲሆን ምንድነው የቤተ ክርስቲያኒቷ ስራ? አሁን ያለንበት ሁኔታ እኮ የሚያስከበር አይደለም። ህዝቡ የሚሰማዋለም አይሰማዋለም። የአንድ የእንግሊዝ ፕሪሚየር ሊግን ኳስ ያህል ቢሰማን እንኳን ብዙ ነገር ማድረግ እንችል ነበር አይደለም። ስለዚህ መሪዎች የቤተ ክርስቲያን አገልጋዮች ናቸው። ራሱ ደግሞ ቅዱስ ሲኖዶስ ነው። ከላይ አክሊል ሆኖ ክብር ያለው መንፈስ ቅዱስ ነው። ስለዚህ ይህችን ቤተ ክርስቲያን ለመጠበቅ የተጠና ሞት የማይደገምበት፣ ቤተክርስቲያን የማትቃጠልበት፣ የማትደፈርበት፣ ቦታችን የሚከበርበትን አሰራር መቀየስ አስፈላጊ ነው እንጂ የ3 ቀን ጸሎት፣ የ5 ቀን ጸሎት፣ የ7 ቀን ጸሎት በሚል ብቻ የሚታለፋል። ስራ ነው የሚጠይቀው። እግዚአብሔርማ ምንም ሁሉን እያደረገልን ነው፣ ፀሐይ ያወጣ ነው። የኔና የናንተ ስራ ግን ይጠይቃል። የምእመናን ስራ ይፈልጋል። ስራ ነው፣ የተጠና ስራ ኖሮ ከሚመለከተው ጋር ሁሉ በመነጋገር አንድ ክርስቲያን አንገቱ መታረድ የለበትም፣ መሞት የለበትም። ይህንን ማድረግ የቅዱስ ሲኖዶስ ኃላፊነት ነው። በዚህ ላይ የተጠና ነገር ሰርቶ ህዝቡን መምራት የናንተ ድርሻ ነው። እቺ ቤተክርስቲያን ታላቅ ናት፣ ለኢትዮጵያ ታላቅ ናት፣ ለዓለም ታላቅ ናት። ሌላ ቀርቶ በውጭው ዓለም ያሉ ሰዎች እንደ ንጋት ወጋገን እንደምትፈነጥቅ ፀሐይ እያዩት እኮ ነው
ራሳቸውን በብዙ መልክ ያደራጁት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን እናንተም መጸለይ፣ ከእግዚአብሔር ጋር መነጋገር፣ ከኔስ ምን ይጠበቃል ብለን ማለት ያስፈልጋል። ከኔ ምን ይጠበቃል? ከራሴ ጀምሮ ምንድን ነው የሚጠበቀው የሚለውን ያ ነው። ስራ ከሌለ ነገም እንሞታለን፣ ነገም እንገደላለን። አለን በማለት መቀመጥ አይቻልም። እንዳታስጨርሰኝ አላሉ ሰውየው። ሁለት ሆነው ሄደው ነው ወደ ገጠር ዛፍ ስር አድረዋል። አንዱ መጥቶ ከጎኑ ለካ ጅብ መጥቶ እግሩን ይቆረጥመዋል። ምንድነው አንተ ቆርጠም የሚል ድምፅ ይሰማኛል። ተው እንዳታስጨርሰኝ እግሬን ጅብ እየበላኝ ነው። እና ሊተወው ነው እንዴ? ያኛውንም እኮ አይተወውም። የሚመጣው መከራ እኮ አይተወንም። የሚመጣው ፈተና እኮ አይተወንም። ዳሩ ሲፈታ መሃሉ ዳር ይሆናል የሚለው አባባል ዝም ብሎ አይደለም እኮ። እና አባቶች የተጠና ስራ ይደረግ። ከሚመለከተው አካል ጋር ተነጋገሩ። እናንተ ናችሁ የቤተክርስቲያኑ ኃላፊነት ላይ ያላችሁት። አታስደፍሯት፣ ራሳችሁንም አታስደፍሩ፣ ምእመናንም እንዲሁ። ስለዚህ የተደራጀ ስራ ኖሮ የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን መጠበቅ የእያንዳንዳችን ኃላፊነት ነው። ብዙ ፈተና የመጣባት ቤተክርስቲያን ነች፣ አልፋለች። ይህንም የምታልፈው ግን በስራ ነው። ያለፉት እኮ ሰርተው ነው። የኔና የእናንተ እምነት ምእመናን ሃይማኖትና ምግባር ነው። አባቶቻችን ይህንን የምታውቁት ነው፣ የታወቀ ጉዳይ ነው። ሃይማኖትና ምግባር፣ ጸሎት አለ፣ ስራ አለ። ስራው ደግሞ የሰላም ስራ ነው። ይህንን አድርጎ ይህችን ቤተክርስቲያን ከመንጋው ጋር መጠበቅ የእረኞች ኃላፊነት ስለሆነ በእርግጠኝነት የቅዱስ ሲኖዶስ አባላት፣ መምሪያ ኃላፊዎች፣ ሌሎችም ሀገረ ስብከት ጳጳሳት በየትኛውም ስፍራ ላይ ይህን ነገር ልናስብበት የሚገባ ነው። የተጠና ስራ ይዞ በስራ መለወጥ፣ ታላቅነቷን መጠበቅ፣ መንጋውን መጠበቅ የኛ ነው እንጂ ዝም ብሎ በዛም ቢሆን ከባድ ነው። ምክንያቱም አንድ አባባል አለ፣ ዶሮ አለች የሚባለው እውነት ነው። መቼም አባት የላቸው አንዳንድ እያለ ፈጃቸው መሆን የለበትም። ስለዚህ በጸሎት ያዙት፣ ስራ ይሰራ፣ ይጠና፣ ከሚመለከተው አካል ጋር ተነጋገሩ። የምንሰማው ሞት በኦርቶዶክስ ክርስቲያኖች ላይ ይበቃል። የራሔል እንባ ይበቃል። ቤተክርስቲያኗንና መንጋውን ተጠብቁ ዘንድ ራሳችሁን ተጠብቁ ዘንድ ይላል መጽሐፍና ከሱ በላይ መመሪያ የለም። እኔ ታናሽነቴን ይህንን መልእክት ለማስተላለፍ ነው። ብፁዓን አበው ቡራኪያችሁ አይለየኝ። እንደዚሁም ደግሞ ካህናት እናንተም እንዲሁ በጸሎት አስቡን። ይህችን ቤተክርስቲያን ይጠብቅልን፣ አጽራረ ቤተክርስቲያንን ያስታክስልን። ራሳችን በራሳችን ያስደፈርን በመሆናችን ኃይላችንና ክብራችንን ታላቁን አምላካችን እግዚአብሔርን ይዘን ይህችን ቤተክርስቲያን መጠበቅ፣ ራሳችንን መጠበቅ የግድ ይላል። ለዚህም እግዚአብሔር ይርዳን። እመቤታችን አትለየን።